እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። መሳአ ሰገሊት ባቴ ዴቢቴ ቱርቴ ጀዳም ማሊፍ ባቲ ሰዓቲ ሰገሊት አመረቆንሰኒ በር እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ፣ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታ ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር። ለአንዱዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። መሳአ ሰገሊት ባቴ ዴቢቴ ቱርቴ ጀዳም ማሊፍ ባቲ ሰዓቲ ሰገሊት አመረቆንሰኒ በር ማሊፍ አከሚት ባቲ ባካው ሊረፈ ዲዮ ከመነ ተቆዮ ጅራታን አከሚ ብራባቲ አከሚ ዴቢቴ መነ ጀሚላ ኮሰ ቆፈቱን ተይ ሙጨቲና መበርዝዴ ሼ ሰለብሬት ጎቴ ጎቹፍ ከን ቆጴፈቻ ከን ጅርቱ ኦፊሻ አከሚት ደርቢቴ አበርከሲን ጀዱ ከሌሰ ወጂን ቱረኒ ቤታ መታ ወጀታታ ቱርቴ ለዳቲ ኢሲቲ ነሞኒ ባይ ኖኖ ጀዳ ቱረን ቤታ አፋና ማሌ በምንም ምክንያት ራሷን አታጠፋም። የምር እኔ